ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ ውዶች? ያላችሁ እንዴት ናችሁ? አለሁኝ ደህና ነኝ። ዛሬ የማሳያችሁ የዶሮ ጥብስ ነው። እንደምታዩት ቅመምን እያደራረኩኝ ነው። ስጋ ከትፌ እና እንደዚህ አድርጌ ስጋው ዶሮውን በትላልቁ ከተፍ አድርጌ በቃሪ አድርጌ እንትን እላለሁ። በቅመም አድርጌ አቀላቅለዋለሁ እና ፍሪጅ ውስጥ አስገባዋለሁ ማለት ነው። ያው እንግዲህ የተለያዩ ቅመሞችን እያደረኩኝ ነው። ፓፕሪካ፣ ሰባ ባህራት መሸከል ማለት ነው። ኦርጋኖ፣ በርበሬ፣ ትንሽ ስፓይሲ እና እነሱን ቅመም አለ እሱን እና የእንትን ቅመም አለ በብዙ አይነት መጨከል የሚባለው እሱን ሰባ ባህራት እናደርጋለን ማለት ነው። ሰባ ባህራት ሁሉንም እንደዚህ አድርገን እናዋህደዋለን። በደንብ አድርጌ አዋህጄ ፍሪጅ ውስጥ አስቀምጠዋለሁ የተወሰነ ማለት ነው። እንደምታዩት ማሞን እያደረግኩኝ ነው እና ነጭ ሽንኩርት በመጠኑ ፈጭና ነጭ ሽንኩርት እናደርጋለን አብረን ከስጋው ጋራ ሎሚ ግማሽ ሎሚ እንጨምቅና እናደርግበታለን ማለት ነው። እና ትንሽዬ ደግሞ አድርገን ከሁሉም ቅመም ጣዕም እንዲሰጠው ስጋው በጣም ቆንጆ እንዲሆን እናደርግበታለን ሁሉም ማለት ነው። እና ከዛ እንደዚህ ላፍ ስለምሼ እንደዚህ እንደሚታዩ እያዋሃዱ ነው። ያው እንግዲህ አብራችሁ ቆዩ። ብዙም ረዥም አይደለም ቪዲዮ ማለት ነው። ያን ያህል ብዙም አይደለም። ድንግል ወለደች አማኑኤልን ታቀፋት። እረኞች ተገኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ በምድሩ በቤተልሔም ድንግል ወለደች አማኑኤልን ታቀፋተች። እረኞች ተገኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ በምድሩ። የያዕቆብ ኮከብ ከሩቁ ያየነው በኤፍራታ ዋሻ በዱር አገኘነው። ድንቅ መካር ኃያል ወንድ ልጅ ተሰጠን በከብቶቹ ግርግር ተወልዷል ያሳል። ድንግል ያጠባችው ማርያም ያዘለችው ሁሉ በእርሱ እግዚአብሔር ነው። በቤተልሔም ታቀፋ የዓረብና ሰባ የተርሴስ ነገሥታት ከሩቅ ምስራቅ መጡ ወድቀው ሊሰግዱለት። አንቺ ቤተልሔም የይሁዳ ምድር እልልታሽ ተሰማ የዳዊት ሀገር። ድንግል ያጠባችው ማርያም ያዘለችው ሁሉ በእርሱ የሆነ እግዚአብሔር ነው። በቤተልሔም
ውሰድ ዮሴፍ ሆይ አትፍራ፣ ከመንፈስ ቅዱስ ነው ይህ ድንቅ ሥራ። ያለ ዘራ ብእሲ ጌታን የወለደች የኢያቄም ልጅ ጽዮን እመብርሃን ነች። ድንግል ያጠባቸው ሁሉ በእርሱ የሆነ እግዚአብሔር ድንግል ወለደች አማኑኤልን ታቅፋ። እረኞች ተገኙ መላእክት ዘመሩ ስብሐት ለእግዚአብሔር ስብሐት በሥጋና በደም ስለተካፈለ ፍጹም አምላክና ፍጹም ሰው ተባለ። ወልደ ማርያም ነው ወልደ እግዚአብሔር ለዓለም የሰጠ ስላለ ድንግል ያጠባቸው ማርያም ያዘለችው ሁሉ በእርሱ የሆነ እግዚአብሔር
ትዕግስት የለንም። እንግዲህ ምን ይደረጋል? ያው አንዳንዴ የተለያየ ስራ ላይ ስለምንሆን መጨረሱ ያን ያህል ነውና በተረፈ ካላችሁበት ሰላማችሁ ይብዛልኝ። ጨርሻለሁ። ኦልሬዲ ቃል ገለብጠው ነው። በተረፈ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ሰፖርት ስለምታደርጉኝ በርቺ፣ አይዞሽ ስለምትሉኝ ከልብ ከልብ አመሰግናለሁ። ባይ ባይ። ሰላም ሁኑልኝ ሁላችሁም የኔ ወዶቼ እና ፎሎ፣ ሼር፣ ሰብስክራይብ